ንቀት ትልቁ ቁስል ነው። ነገር ግን ዛሬ ያንን ቁስል ወደ ሰይፍ እንቀይረዋለን። ሰዎች እናንተን ችላ ሲሏችሁ ወይም ምንም አቅም የለውም ብለው ሲገምቱ ትልቁን እድል እየሰጧችሁ እንደሆነ አታውቁም። አብዛኛው ሰው ክብርን የሚፈልገው በመለመን ወይም በመታገል ነው። ግን እውነቱ ክብር የሚመጣው ከምታደርጉት ነገር ሳይሆን ከማታደርጉት ነገር ነው። በዛሬው ቪዲዮ ይንቋችሁ የነበሩ ሰዎች ሲያያችሁ እንዲፈሩና ከቁጥጥር ውጪ የሆነ አክብሮት እንዲሰጧችሁ የሚያደርጉ 6 አደገኛ ባህሪዎችን እነግራችኋለሁ። እነዚህን ባህሪዎች ከተጠቀማችሁ እናንተን ዝቅ ያደረጉ ሰዎች ሁልጊዜ ለእናንተ ያላቸው አመለካከት በድንጋጤ ይተካል። ይህ ኃይል ለደካማ አእምሮ የሚሰጥ አይደለም። የምትጠቀሙት በእናንተ ክብር ለሚጫወቱና ሊጎዳችሁ ለሚፈልጉ ጠላቶቻችሁ ብቻ ነው። ዝግጁ ከሆናችሁ ወደ መጀመሪያው ባህሪ እንለፍ። አንደኛ፣ ከማንኛውም ከማትፈልገው ሁኔታ ውስጥ የመውጣት ድፍረት። በአብዛኛው ሰው ልብ ውስጥ የታላቅነት ክብር የሚመነጨው ለነገሮች ካላቸው ፍላጎት ሳይሆን ከሌለ ፍላጎት ነው። አብዛኛው ሰው በንግድ፣ በፍቅር ወይም በማህበራዊ ግንኙነት ውስጥ እባካችሁ አትለዩኝ የሚል የጭንቀትና የጥገኝነት መንፈስን ያንጸባርቃል። ውስጡም የሰቀቀንና ያትለዩኝ ባህሪ ያለበት። ይህ መሳቀቅ በሰዎች ዘንድ ያለህን ዋጋ በከፍተኛ ሁኔታ ይቀንሷል። ሰዎች አንተን እንደማታመልጥ ምርኮኛ ካዩ ዋጋ ሊሰጡ የሚችሉበት ምንም ምክንያት አይኖራቸውም። እውነተኛ ክብር የሚመጣው ግን የግል መርህ ሲጣስ ወይም ዋጋ ሲቀንስ፣ ያንን ሁኔታ ያለምንም ድርድር ጥለህ ለመውጣት ስትችል ነው። ይህ ማለት የማትፈልገውን አልፈልግም የማለት ጥበብ ነው። ሰዎች አንተን ለማጣት ሊፈሩ የሚችሉት አንተ ራስን ለማጣት የማትፈራ መሆንን ሲረዱ ብቻ ነው። ሁኔታዎች ካልተመቹ፣ ክብር ከጎደለ ወይም የለፋህበት ድካም ዋጋ ካልታያቸው እመለሳለሁ ሳትል ዞር ብለህ መሄድ መቻል የማይገረሰስ ግርማ ሞገስ ይሰጣል። ይህ ድርጊት በሰዎች አእምሮ ውስጥ ትልቅ ድንጋጤን ይፈጥራል። አንተ በሁኔታዎች ላይ እንጂ ሁኔታዎች በአንተ ላይ ስልጣን እንደሌላቸው ለዓለም ያሳውቃል። ከማይፈለገው ነገር ለመውጣት ዝግጁ የሆነ ሰው በድርድር ጠረጴዛ ላይ ሁል ጊዜ የበላይነትን ይይዛል። ምክንያቱም ዋጋውን የሚያውቀው ሰው ለማንኛውም ነገር ሲል ራሱን ዝቅ እንደማያደርግ በተግባር አሳይቷል። ይህ ደግሞ ሰዎች በአንተ ላይ ያላቸውን አመለካከት ከትዕቢት ወደ ታላቅ አክብሮት ይቀይረዋል። ሁለተኛ፣ ስልታዊ ዝምታ። ሰዎች ብዙ በተናገሩ ቁጥር ተራ የመምሰልና በቀላሉ የመገመት እድላቸው ሰፊ ነው። በእውነት የሚያስከብረው ባህሪ ግን ቃላትን እንደ ውድ ንብረት በመቆጠብ ነው። አብዛኛው ሰው የዝምታን ክፍተት ለመሙላት ሲል የማያስፈልግ ወሬ ያወራል። ይህም ሚስጥሩንና ድክመቱን በራሱ እጅ እንዲያሳይ ያደርገዋል። የሚከበር ባህሪ ያለው ሰው ግን የሚናገረው ነገር ሲኖረው ብቻ ነው። ዝምታ ሰዎች አንተን እንዲያጠኑህና ስላንተ እንዲያስቡ ያደርጋቸዋል። በስብሰባ ወይም በውይይት መሃል ዝም ብለህ የምታዳምጥ ከሆነ በመጨረሻ የምትናገራት አንዲት አረፍተ ነገር ከሌላው ሰው ረጅም ንግግር በላይ ክብደት ይኖራታል። ዝምታ ራስን የመቆጣጠር ወይም ሰልፍ ኮንትሮል ትልቁ ማሳያ ነው። ሰዎች አእምሮ ውስጥ ምን እንዳለ ማወቅ ሲሳናቸው በአንተ ውስጥ ያለውን ጥልቀት ይፈራሉ። ዝምታ አንተን ሚስጥራዊ ያደርጋል። የሚስጥራዊነት ኃይል ደግሞ አክብሮትን ይወልዳል። ሰዎች አንተን ለማንበብ ሲሞክሩ ግድግዳ ሲገጥማቸው ሳያውቁት ዋጋን ከፍ አድርጎ ይገምታሉ። ስሜትን በቃላት ሳትዘረግፍ ረጋ ብለህ ስትቆይ የቃላትህ ዋጋ በገበያ ላይ እንደሌለው ውድ ማዕድን ይሆናል። ዝምታ የስልጣን ማማ መሆኑን ማሳየት ስትጀምር ሰዎች አንተ በምትናገርበት ጊዜ ትንፋሻቸውን ዋጥ አድርገው እንዲያዳምጡ ታደርጋቸዋለህ። ሶስተኛ፣ ይቅርታ ሳይጠይቁ አይሆንም ማለት መቻል። ብዙ ሰው አይሆንም ወይም አልችልም ሲል በውስጡ የጥፋተኝነት ስሜት ይሰማዋል። በዚህ ምክንያት ረጅም ማብራሪያ ለመስጠት ወይም ይቅርታ ለመጠየቅ ይሞክራል። ይህ ድርጊት ለሰዎች እኔን ብታስገድዱኝ እታዘዛለሁ የሚል መልእክት በስውር ይልካል። የሚያስከብር ባህሪ ግን አይሆንም የሚለው ቃልህ ሙሉ አረፍተ ነገር መሆኑን ማወቅህ ነው። ድንበርህን ስታስከብር ማብራሪያ መስጠት የለብህም። ዛሬ አልችልም ስትል ለምን ተብለህ ስትጠየቅ ምክንያቱም አልችልም ብለህ መቆም መቻልህ የውስጥ ጥንካሬህን ያሳያል። ሰዎች አንተን ጊዜና ፍላጎት እንዲያከብሩ የሚያስገድደው አንተ ለራስህ የምትሰጠው ጥብቅ ደንብ ነው። ለሰዎች ደስታ ስትል ራስን መስዋዕት የምታደርግ መሆንህን ሲረዱ ሰዎች ላንተ ያላቸውን አመለካከት ከጥቅም ፈላጊነት ወደ አክብሮት ይቀየራል። ድንበርህ የማይታጠፍ መሆኑን ሲያውቁ በአንተ ህይወት ውስጥ ጣልቃ ከመግባታቸው በፊት ብዙ ጊዜ ያስባሉ። ክብር የሚመጣው ድንበርህን ማስከበር ስትችል እንጂ ሰውን ለማስደሰት ስትሮጥ አይደለም። አራተኛ፣ ከሌሎች እውቅና ነፃ መሆን። ክብርን የሚያሳጣው ትልቁ ነገር እዩኝ ማለትና የሰዎችን አድናቆት መራብ ነው። የሚያስከብርህ የታላቅነት ባህሪ ግን የራስህ ዳኛ ራስህ መሆንህ ነው። የምትሰራው ስራ፣ የምትለብሰው ልብስ ወይም የምትወስደው ውሳኔ የሰዎችን መወደድ ወይም አድናቆት የማይፈልግ ከሆነ
አንተ በሰዎች ላይ የስነ ልቦና የበላይነት አለ። ሰዎች አንተን ማመስገን ወይም መተቸት በአንተ ላይ ለውጥ እንደማያመጣ ሲረዱ አንተን ለመቆጣጠር ያላቸውን አቅም ያጣሉ። ይህ ማለት ስሜታዊ ነፃነትን ይሰጣል ማለት ነው። ማንም ሰው በአንተ ላይ ስልጣን የለውም፣ ምክንያቱም ያንተ የደስታ ምንጭ በውስጥ እንጂ በሰዎች እጅ አይደለም። ይህ ነፃነት ወይም ግርማ የሚፈጠረው ሰዎች ካንተ ጋር ሲሆኑ እንዲጠነቀቁ ያደርጋቸዋል። ሰዎች ያንተን ትኩረት ለማግኘት ሲሉ እንዲለፉ ታደርጋቸዋለህ። በራስ ዓለም ውስጥ የምትኖርና በራስ የምትተማመን ስትሆን ሰዎች ሳያውቁት ባንተ ስር ለመሆን ይፈልጋሉ። ማንም ሰው የማይገዛውና የማይናወጥ ማንነት ሲኖር አክብሮት በራሱ ጊዜ ወደ አንተ ይመጣል። አምስተኛ በዝምታ ውስጥ የሚፈጠረው ታላቅነት በራሱ ጊዜ እንዲታይ መፍቀድ። አንዳንድ ሰዎች ስራ ሳይጀምሩ ይህንን ስራ ልሰራ ነው በማለት ይለፈልፋሉ። የታላቅነት ክብር ያለው ሰው ግን ውጤቱ እንዲናገርለት ወሬውን ይተዋል። በምትሰራው መስክ ላይ ካለ ንግግር በላይ ብቃት መናገር አለበት። ቃላት ውድ ሊሆኑ የሚችሉት ከተግባር ጋር ሲታጀቡ ብቻ ነው። በጣም የሚያስከብረው ባህሪ ሰዎች ስላንተ ብቃት ከሌላ ሰው ወይም ከስራ ውጤት እንዲሰሙ ማድረግ ስትችል ነው። አንተ ራስን ከፍ ለማድረግ በማትሞክርበት ነገር ግን ስራ በራሱ ከፍ ብሎ በሚታይበት ጊዜ ሰዎች ላንተ ያላቸው አክብሮት እጥፍ ይሆናል። እኔ ጎበዝ ነኝ ማለት አይጠበቅብህም። ሰዎች ያንተን ጥራትና ብቃት በአይናቸው ሳዩ በራሳቸው ጊዜ አንገታቸውን ይደፋሉ። ብቃት የጥንካሬ ጋሻ ነው። ማንም ሊንቅህ የማይችለው በምታደርገው ነገር ላይ ወደር የሌለው ብቃት ሲኖርህ ነው። ይህ ባህሪ ሰዎች አንተን እንዲፈልጉ ያደርጋቸዋል። ብርቅዬና የማይተካ ስትሆን ይህ ባህሪ ሰዎች አንተን እንዲፈልጉ ያደርጋቸዋል። በዝምታ ውስጥ የምትገነባው ጥራት ነገ በአደባባይ የክብር ድምጽ ይሆናል። ስድስተኛ ለራስ ያለህ የማይናወጥ ኮድ። ማንም በማያይ ሰዓት የምታደርገው ነገር ማንነትን ይገልጻል። የሚያስከብር ባህሪ ለራስ የምታወጣውና ለማንም የማትቀይረው የሞራል ወይም የሥራ ደንብ ነው። ለምሳሌ በየትኛውም ሁኔታ ቢሆን ቃሌን አላጥፍም ወይም በማንም ላይ አላማም የሚል ጥብቅ ደንብ ካለ ይህ ኮድ በአንተ ዙሪያ የሚታይ የክብር አጥር ይገነባል። ሰዎች አንተን በገንዘብ ወይም በስሜት የማይገዛ መሆንን ሲረዱ በአንተ ላይ ያላቸው አክብሮት ፍርሃት የተቀላቀለበት ይሆናል። ለመርህ የምትሞት እንጂ ለጥቅም የምትሸጥ እንዳልሆንኩ ሲያውቁ በአንተ ዙሪያ ላሉት ሳይቀር ትልቅ ቦታ ይሰጣሉ። ይህ ለራስ መታመን ነው ሰውን በእውነት የሚያስከብረው። ይህ ኮድ በአንተና በሌሎች መካከል መስመር ያሰምራል። ተራ ሰዎች በስሜት ሲመሩ፣ አንተ በመርህ ትመራለህ። ይህ ልዩነትህ ደግሞ የክብር ምንጭ ነው። መርህ ያለው ሰው እንደ ድንጋይ የማይናወጥ ነው። ሰዎች አንተን ሊያከብሩ የሚገደዱት በአንተ ውስጥ ያለው የማይታጠፍ ጥንካሬ ሲመለከቱ ነው። ሰባተኛ ስሜትን የመግራት ጥበብ። አብዛኛው ሰው በትንሹ ትንኮሳ የሚናደድ፣ በትንሹ ምስጋና የሚፈነድቅ ነው፣ ወይም በትንሽ ትችት የሚሰበር ክፍት መጽሐፍ ነው። ይህ ስሜታዊ ተለዋዋጭነት ለሰዎች አንተን የመቆጣጠር ቁልፍ ይሰጣቸዋል። የሚያስከብር ባህሪ ግን ስሜትን እንደ ማዕበል ሳይሆን እንደ ጥልቅ ባህሪ ረጋ ያለ ማድረግ ስትችል ነው። ይህ ማለት ስሜት የለሽ መሆን ማለት አይደለም። ነገር ግን ለሚፈጠሩ ሁኔታዎች ወዲያውኑ ምላሽ ከመስጠት ይልቅ መርጠህ ምላሽ መስጠት መቻልህ ነው። ሰዎች አንተን ለማስቆጣት ሞክረው ሳይሳካላቸው ሲቀር ወይም በከባድ ውጥረት ውስጥ ሆነ እርጋታን ካልቀነስክ በውስጥ ያለህን የማይታይ ጥንካሬ ይፈሩታል። ስሜቱን የሚገዛ ሰው ዓለምን የመግዛት ብቃት እንዳለው በተግባር ያሳያል። ያንተ እርጋታ የሌሎች መረበሽን ያሸንፋል፣ ከፍተኛ ግርማ ሞገስን ይሰጣል። ስምንተኛ ሚስጥራዊነትና ያልታወቀ ማንነት። ሰዎች ሁሉ የሚያውቁትን ነገር ዋጋ የመስጠት ዝንባሌያቸው ዝቅተኛ ነው። አብዛኛው ሰው ስለ ዕቅዱ፣ ስለ ግላዊ ህይወቱና ስለ ቀጣይ እርምጃው በማህበራዊ ሚዲያ ሆነ በአካል ዝርዝሮ ይናገራል። ይህ ግልጽነት ግን ጥልቀት የሌለውና በቀላሉ የሚገመት ሰው ያደርጋል። የሚያስከብር ባህሪ ግን የህይወትን ገጾች ለሁሉም ክፍት አለማድረግህ ነው። ሰዎች ስላንተ ብዙ ባላወቁ ቁጥር ስላንተ ያላቸውን ግምት ከፍ ያደርጋሉ። ምን እያሰበ ይሆን ወይም ቀጣዩ እርምጃ ምንድነው የሚለው ጥያቄ በአይምሮአቸው ውስጥ እንዲመላለስ ስታደርግ ሳያውቁት ላንተ ያላቸውን አክብሮት ይጨምራል። የራስን ዓለም በሚስጥር መያዝ ለራስ ያለህን ክብር ያሳያል። አንተን ለማወቅ ሰዎች መስፈርት እንዲያሟሉ ስታደርግ ዋጋህ እንደማይገኝ ብርቅዬ ማዕድን ይቆጠራል። ሚስጥራዊነት የስልጣን መገለጫ ነው፣ ምክንያቱም ያልታወቀ ኃይል ሁልጊዜ ይፈራል ይከበራል። የቻናላችን ተከታታዮች ከነዚህ 8 ባህሪዎች እናንተ ስንት አላችሁ? ኮሜንት ላይ አስቀምጡልን። ቀጣይ ከዚህ የተሻሉ ብዙ ቪዲዮዎች ይዘን ስለምንመጣ ቪዲዮውን ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ